ከነሐሴ 2 እስከ 8 የፎሬክስ ማርኬት ቅድመ እይታ በአንድ ደቂቃ። ይህ ሳምንት እንግዲህ አዲስ ወር የምንጀምርበት ነው። የምንጀምረው ደግሞ አገስታዊ ነሐሴ ነው። የሐምሌ ካንድል በዚህ መልኩ ዘግቷል። ይሄ መንዝሊ ታይም ፍሬም ነው። እዚህ ጋር ዲኤክስዋይ ቻርት፣ እዚህ ጋር ደግሞ የዩሮ ቻርት ያገኛል። ሁለቱም የመንዝሊ ታይም ፍሬሞች ናቸው። መንዝሊ ላይ አሁን ላይ የተፈጠረው ትንሽዬ ፊቪጂ አለ። ፕራይስ ግን በጣም በትልቅ ቮሊዩም ካንድል ነው ወደታች የመጣው። እዚህ ጋርም ሴም ነው። ፌር ቫልዩ ጋር ተፈጥሯል። ግን በትልቅ ሃይ ቮሊዩም ካንድል ነው ፕራይስ ወደ ላይ እየሄደ ያለው። ስለዚህ በጣም ሃይ የሆነ ፕሬሸር እንዳለ የሚያሳይ ነገር እያየን ነው። በዳይሬክሽን ደረጃ ወይም በሃይ ታይም ፍሬም አናላይዝ ደረጃ ስናየው እዚህ ጋር መንዝሊ ቢፒአር ወይም የሁለት ፌር ቫልዩ ጋፕ አላይመንት ያለው ፒዲአር ያለ፣ እዚህ ጋር ደግሞ መንዝሊ ፌር ቫልዩ ጋፕ ብቻ አለ። ሶ በዳይሬክሽናችን መሰረት ከሆነ ፕራይስ ወደ እነዚህ ቦታዎች እንዲሄዱ ነው እየጠበቅን ያለ ነው። ግን በጣም ሰደን የሆነና አስገራሚ ሪትሬስመንት ነው ባለፈው ሳምንት ላይ ያየ ነው። ይሄ መንዝሊ ፌር ቫልዩ ጋፕ ፕራይስን ሊያቆመው ይችላል ወይስ አይችልም የሚለውን ደግሞ ለማየት እስቲ ወደ ዊክሊ እና ዴይሊ ካንድሎች እንሂድ። ወደ ዊክሊ ቻርት ስንመጣ ቤተሰብ ባለፈው ሳምንት በጣም ሃይ ቮሊዩም በነበረው ካንድል ነው ቅድም እንዳልኩት ፕራይስ ወደታች የመጣው። ስለዚህ ሁለት ነገሮችን እንድንጠብቅ ያደርገናል። አንደኛው እዚህ ጋር አዲስ ፌር ቫልዩ ጋፕ የሚፈጠር ከሆነ ፕራይስ አቅጣጫውን ቀይሮ እነዚህን ከላይ ያሉትን ኪ ሌቭሎች ወደ ታች ሊሆን እንደሚችል እንድንጠብቅ ያደርገናል። አሊያ ግን እችኛዋን ካንድል ላው ወስዶ እችኛዋ ካንድል እዚህ ጋር ዴይሊ አርቢአርዲ ውስጥ የተፈጠረች ካንድል ስትሆን የሱን ሊኩዊዲቲ የወሰደች ናት። ሶ የዚህኛዋ ካንድል ላው ከመንዝሊ ፌር ቫልዩ ጋፑ ጋር ተደምሮ ወስዶ ወደ ትክክለኛው አቅጣጫ መጓዙን እንደሚቀጥል አስባለሁ። በተጨማሪ ደግሞ የዚህ ካንድል ሃይ ተወስዷል። ይሄ ካንድል እንደ ሲአርቲ ካንድል ልናየው እንችላለን። ሶ የሱን ላው ከተወሰደ ፕራይስ በአቅጣጫው ሊቀጥል ይችላል። ሴም ነው እዚህ ጋርም የዚህኛዋ ካንድል ሃይ ተወስዳ ፕራይስ ከመንዝሊ ፌር ቫልዩ ጋፑ ጋር ተደምሮ ወደ ታች ሊመለስ ይችላል ብዬ እጠብቃለሁ። አሊያ ግን እዚህ ጋር ፌር ቫልዩ ጋፕ የሚፈጠር ከሆነ ደግሞ ፕራይስ ወደ ላይ ይቀጥላል ብዬ አስባለሁ። ባይ ዘ ዌይ ዩሮን ትሬድ ለማታደርጉ ዲኤክስዋይ ላይ መስራት አናላይዝ ይጠቅማቸዋል። ምክንያቱም የዲኤክስዋይ ተቃራኒ ከዲኤክስዋይ ጋር ኮሪሌት አድርጋችሁ ትሬድ ለምታደርጓቸው ለሁሉም ቻርቶች ይሰራል። በስተመጨረሻም ዴይሊ ታይም ፍሬም ላይ ስንመጣ ሁለት ዴይሊ ፌር ቫልዩ ጋፖች ተፈጥረዋል። እዚህ ጋር አንድ ዴይሊ ፌር ቫልዩ ጋፕ አለን። እኛው ዴይሊ ፌር ቫልዩ ጋፕ በጣም ሃይ ፕሪሚየም ላይ፣ እኛው ደግሞ በጣም ዲስካውንት ላይ ነው ያለው። ስለዚህ ይሄን መንዝሊ ፌር ቫልዩ ጋፕ ከነካና ፕራይስ እዚህ ጋር ሊኩዊዲቲን ካስወጣ በኋላ ቢያንስ ምን ማድረጉን ልናስብ እንችላለን። እስከዚህ ፌር ቫልዩ ጋፕ በዲኤክስዋይ ወይም እስከዚህ ፌር ቫልዩ ጋፕ በዩሮ በኩል ፕራይስ ቢያንስ ይመጣል ብለን እንጠብቅ እንችላለን። ስለዚህ ከዚህ አካባቢ ጀምሮ ሴል ለማለት ወደ እስከ እነዚህ ቦታዎች ሴል ለማለት ማየት እንችላለን በትንሹ ማለት ነው። እና እነዚህን ፌር ቫልዩ ጋፖች ጋር ደርሶ የሚፈጥረው ሪአክሽን ወደ ላይ ለመሄድ ሪጀክት የሚያደርግም ከሆነ ጥሷቸው ወደ ታች የሚሄድም ከሆነ ቀሪዎቹን ዳይሬክሽኖች እንድንላይ ያደርገናል። ለጊዜው ግን በጣም ሲምፕል እና ጋራንትድ የሚባለው አስተሳሰብ ወይም ፕሪዲክሽን ከነዚህ መንዝሊ ፌር ቫልዩ ጋፖች ፕራይስ ሪትሬስ የሚያደርግ ከሆነ እስከዚህ እነዚህ ዴይሊ ኪ ሌቭሎች ፕራይስ ይመለሳል ብዬ ነው በእኔ በኩል የምጠብቀው። ይህን ይመስላል የዚህ ሳምንት አናላይዝ። በየቀኑ ደግሞ የቀኑ የቻርት አናላይዝ እንዲደርሳችሁ ከፈለጋችሁ የቴሌግራም ቻናል ላይ መቀላቀል ትችላላችሁ። ሊንክ ባዮ ላይ አለ።